እስራኤል ኤርትራን ተበቀለች። በቅርቧ ካሉ ሀገራት በሙሉ ተጋጨች። ከግብፅ በአጠቃላይ ከአረብ ሀገራት ላይ እስራኤል ወዳጅ አይደለችም። ወዳጅ የሚመስሉ ሀገራት ቢኖሩም እስራኤል አሊያም አሜሪካን ፈርተው እንጂ ወደዋት እንዳልሆነ ይታወቃል። እስራኤል በተለይ በፍልስጤም ጉዳይ ከጎረቤቷ ጋር የማያስታርቅ ጸብ አለባት። በቅርቧ ካሉ ሀገራት ጋር የማያጋጫት ነገር የሌላት ከኢትዮጵያ ጋር ነው። ኢትዮጵያ የአረብ ሀገር መጨረሻ ናት። እንዲሁም መሀል የምትሆንበት ሁኔታ አለ። ኢትዮጵያ የአረብ ሊግ አይደለችም። በዚህ ምክንያት እስራኤል ከኢትዮጵያ ጋር ወዳጅ ለመሆን ከፍተኛ ጥረት አድርጋለች። አሁን ላይ ሁለቱ ሀገራት በሚያስገርም ሁኔታ ከፍተኛ የሆነ ግንኙነት ፈጥረዋል። ኢትዮጵያና እስራኤል ለረጅም ጊዜ የቆየ ወዳጅነት ቢኖራቸውም የአሁን ያክል ስለመሆኑ ግን ያጠራጥራል። ይህ ወዳጅነት ጥቅም እንዲኖረው እና ሁለቱም እንደተባበሩ ኢትዮጵያ ወደ ቀይ ባህር መምጣት አለባት። ኔታንያሁ ከ2 ሳምንታት በፊት ይህንን የተናገሩ ሲሆን አሁን ደግሞ በኤምባሲዋ በኩል ኢትዮጵያ ወደ ቀይ ባህር እንድትመጣ በይፋ አስታውቃለች። እስራኤል ኤርትራና ግብፅን በዚህ አጋጣሚ እየተበቀለች ስለመሆኑ ጭምር አስገራሚ መረጃዎችን እናያለን። አብራችን በቅርቡ የኢትዮጵያ ውጭ ጉዳይ ሚኒስትር በቴል አቪቭ ነበሩ። በዛ ጉዳይ በርካታ የእስራኤል ባለስልጣናትን አግኝተው ተመካክረዋል። የእስራኤል የውጭ ጉዳይ ሚኒስቴር ጌዲዮን ባር ከዚህ የሁለት ሀገራት ውይይት በኋላ በኤክስ ገጻቸው ላይ ኢትዮጵያና እስራኤል የጋራ ጠላት ያላቸው በመሆናቸው አብረው ይሰራሉ ብለው ነበር። የኢትዮጵያና የእስራኤል የጋራ ጠላት ፍልስጤሞች አይደሉም። ፍልስጤሞች ለኢትዮጵያውያን ጠላቶች አይደሉም። እስራኤልና ኤርትራ ወዳጅ አይደሉም። እንዲያውም ጠላት የሚባሉ ሀገራት ናቸው። ታሪኩ ብዙ ነው። ግብፅ ለኢትዮጵያም ለእስራኤልም ታሪካዊ ጠላት ናት። ኢትዮጵያ ወደ ቀይ ባህር ለመመለስ እያደረገች ያለችው ጥረት ለመጀመሪያ ጊዜ በይፋ በመደገፍ እስራኤል ቀዳሚዋ ሆናለች። ከ2 ሳምንታት በፊት ኢትዮጵያና እስራኤል በመሪዎች ደረጃ የስልክ ውይይት አካሂደው ነበር። በዚህ ደረጃ ትልቅ ሕዝብ ያላት ሀገር መውጫ በር አጥታ ልትፈተን አይገባም ያሉት የእስራኤል አምባሳደር ኢትዮጵያ ወደ ቀይ ባህር ትክክል ነው፣ በርም ታገኛለች ብለዋል። ነገር ግን ይህ በሰላማዊ መንገድ ማሳካት ይቻላል ነው ያሉት። ይህ ንግግር ክፉኛ የሚያበሳጭ መሆኑ ይታወቃል። ነገር ግን ኤርትራ ይህ ንግግር ሌላ ሀገር ቢናገረው ልትበሳጭ ትችል ነበር። እስራኤል ይህንን ማለቷ በኤርትራ የሚጠበቅ ነበር። ኤርትራና እስራኤል ጠላት ሀገር ናቸው። ኢትዮጵያ ወደ ቀይ ባህር እንድትመጣ እስራኤል መደገፏ በአንድ ድንጋይ 2 ወፍ ይሆንለታል። ኢትዮጵያ ወደ ቀይ ባህር ስትመጣ ጥሩ አጋዥና ወዳጅ ትሆናለች። ሌላ በኩል ደግሞ ቀጠናውን ትበቀላለች። ነገሩም ከስሩ ውሃም ከጥሩ ነውና ነገሩን መለስ ብለን እንየው። እስራኤል እንደ ሀገር ከተመሰረተች በኋላ ወዲያው የዲፕሎማሲ ግንኙነቷ በመካከለኛው ምስራቅ ከሚገኙና አረብ ካልሆነ ሀገራት መሰረተች። በዚህ መካከል ኢትዮጵያ ቀዳሚዋ ነች። ኢትዮጵያና እስራኤል ከነበራቸው ስትራቴጂካዊ አቀማመጥ አንጻር በጣም ጠቃሚ ነው። እስራኤል ለኢትዮጵያ ወታደራዊ ስልጠናና የመሳሪያ ድጋፍ ትሰጥ ነበር። ኢትዮጵያም ዘመናዊና አስተማማኝ ጦር መገንባት ቻለች። ይህንን ያደረገችው ደግሞ እስራኤል ነበረች። የኤርትራና የእስራኤል የጸብ ጅማሬ ልንመጣበት ነው። ፕሬዚዳንት ናስር በግብፅ ስልጣን ሲቆጣጠሩ የሶሻሊዝም ርዕዮተ ዓለም በመከተል እንደ ድር እስማኤል ሁሉ የግብፅ ብሔርተኝነትና አምባገነንነት ገነባ። በሶቪየት ህብረት ድጋፍም የራስዋ ግድብ በ1960 ዓመተ ምህረት መገንባት ጀመረች። የአባይ ወንዝ ባለቤት እያሉ መገፈፋቸው ያናደዳቸው ኃይለ ሥላሴ በግብፅ ተሽቀንጥራ በመወርወሯና በእርሷ ፋንታ ሶቪየት ህብረት በመተካቷ ምክንያት ሆድ የባሳት አሜሪካንን በማማከር በአባይ ወንዝ ላይ የግድብ ጥናታት ጀመሩ። ይህንን ጥናት በጣም ልምድ ባለው ዩኤስ ዲፓርትመንት ኦፍ ሪክላሜሽን ቢሮ በ4 ዓመታት ውስጥ አጠናቅቆ በ1964 ዓ ም ለንጉሱ አስረከበው። ኢትዮጵያም ለዚህ ጥናት ወደ $100 ቢሊዮን ለዚህ ተቋም ከፈለች። በዚህ ጥናትም 4 ትላልቅ የኃይል ማመንጫ ግድቦችን መገንባት እንደምትችል በ14 ገጽ የተጠረዘው ጥናት ያረጋግጣል። ይህንን የሰማች ግብፅም የምትጨብጠውና የምትይዘው አጣች። ታዲያ ጥናቱ ተገልብጦ ይሰጠኝ ስትል የኢትዮጵያ መንግስት አንቺ አስዋንን ስትገነቢ አማክረሽኛል ወይ ብሎ አባረራት። በዚህ የተናደደች ግብፅ ኤርትራን ለማስገንጠል ስራ ጀመረች። ሻዕብያና ጂቢያ የተባሉ ታጣቂዎችን ኤርትራን ውስጥ እንዲመሰረቱ አደረገች። ያን ጊዜ እስራኤል ሁኔታቸውን ትከታተል ነበር። እስራኤል ሻዕቢያና ጂቢያ ጸረ ሰላም አቋም የሚያራምድ ከፍልስጤም ነፃ አውጪ ድርጅት ጋር ህብረት ያለው ከአረብ ሀገራት የተቋቋመና ጸረ እስራኤል ስለሆነ መደምሰስ አለበት ብላ ሀገሯ ሙሉ በሙሉ ከኢትዮጵያ ጎን ቆመች።
የኢትዮጵያ እንግዲህ የኤርትራና የእስራኤል ጸብ የሚጀምረው እዚህ ጋር ነው። ኢትዮጵያ አሁን ድረስ የምትጠቀመውን በቴክኖሎጂ በጣም የረቀቀውና ማንኛውም ተዋጊ ጀት ከ40 ኪሎ ሜትር ርቀት ላይ ዶጋ አመድ የሚያደርገውን ስፓይደር የተባለው ሚሳኤል ለኢትዮጵያ አስታጠቀቻት። ከዛ በኋላ ኢትዮጵያና ኤርትራ ጦርነት ሲጀምሩ ከኢትዮጵያ ጎን በመቆም ኤርትራን ወግታለች። ለኢትዮጵያ የጦር መሳሪያ በማስታጠቅና በማገዝ ኢትዮጵያ የባድመ ውጊያ እንድታሸንፍ አደረገች። አሁንም እስራኤል ኢትዮጵያ በሰላማዊ መንገድ ከተባረረችበት ቀይ ባህር ተመልሳ እንድትመጣ እያገዘች ትገኛለች። ኢትዮጵያ ወደ ቀይ ባህር መምጣት ለእስራኤል ብዙ ጥቅም አለው። እስራኤል አሜሪካን ከጀርባ የምትቆጣጠር ሀገር ናት። 9 ሚሊዮን አይሁድ በአሜሪካ ይኖራሉ። እስራኤል የኢትዮጵያ የቀይ ባህር ጥያቄ ደገፈች ማለት አሜሪካም ድጋፏን ትሰጣለች ማለት ነው። እናም ኢትዮጵያ ወደ ቀይ ባህር ለመምጣት የትኛውም አማራጭ ብትከተል አሜሪካ ልትቃወም አትችልም ማለት ነው። ምክንያቱም እስራኤል የደገፈችው አሜሪካን ትደግፋለች፣ አሜሪካ የደገፈችው ደግሞ የሚቃወም ሀገር አይኖርም። አባይን ያጣችው ግብፅ የምትፈራት ሀገር ከእስራኤል ጋር ተጣምራ ማየት እንደ ሞት ነው የምትቆጥረው። ነገር ግን ግብፅ አመነችም አላመነችም ነገርየው ይሆናል። ኢትዮጵያ ወደ ቀይ ባህር ለመምጣት ድጋፍ እየሰበሰበች ነው። እስራኤልን ይዛለች። እስራኤል ስትይዝ አሜሪካን ትቀጥላለች። ኢትዮጵያ ተፈጥሮ ወደ ሰጠቻት ወደ ቀይ ባህር መመለሷ ግድ ነው። በሌላ እስክንገናኝ ሰላም ቆዩ።